በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይም ብቻ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው መሆኑ ሲረገጣል ደግሞ ለደንቆሮ ልጇ ማይብ ማይሰማ ገና በቤቷ እኮ ይኸውልሽ፣ አሁን ቀጣይ የምትወልደው ማለት ነው እውር ነው የምትወልደው። ለምን ምሰራው ግፍ ስላለ ይወጣል። ሀሺሻም ነበረች። በቃ ምን 666 ነው መሆኑ ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ የፈጠረውን ልጅ ማይሰማ ደሞ አንቀባሬ ነበር እስር ቤት መከትሽ አምጧት። አሁንም ልጅቷን ወሬኛ ሀቅ አለኝ ካለች አሁን በባሌም በቦሌም ብላ ትምጣ እዚህ ጋር። ደግሞ የሰራሁት በማስረጃ ነው እንጂ ባለማስረጃ አይደለም። የታል ማስረጃ? ላኪልኝ እስኪ የታል ማስረጃ? ላኪልኝ ለኔ። ለምን ከኔ ጋር አታወራም? ለምን ዋትስአፕ አትከፍትም? ቆይ ሳራ ለምን ዋትስአፕ አትከፍትም? ለምን እኔን አሁን አታወራኝም? እሺ ቲክቶክ ላይ እንኳን መምጣት ካልቻለች እስኪ እኔን ዋትስአፕ ላይ ታወራኝ። እስኪ ዋትስአፕ ትክፈት። ይሞ ካላት ዋትስአፕ መክፈት እንዴት ያለ እዚህ አለች እኮ ልጅቷ፣ እዚህ አለች እኮ ልጅቷ፣ እዚህ ውስጥ ነው ያለችው። አላስገባም ማለት ስልኳ አለች እኮ ልጅቷ። መስከረም እዚህ እኮ ነው ያለችው፣ አልተደበቀችም። ለእውነቱ መጥታለች እኮ መስከረም። አንቺ ደግሞ እንደዚህ ስላልሽ ደግሞ እኔ በጌታ ነኝ አይደል? እውነትን ከመናገር ወደ ያለ አልልም። እውነቱን እናገራለሁ። በእሳት ቢታቃጥም እኔ አልፈራም። እኔ እየሰማሁትን ያየሁትን ማለት እናገራለሁ። አንቺ እውነትን ይው ያለችው እዚህ ሀገር ብትሆኚ ከስሽ ነበር ነው ያለችው። እኔ እስር ቤት አልፈራም። ብትከሽም እኔ የሚሰራ በህጋዊነት ነው፣ መንገድ ነው የሚሰራ። ደግሞ በማስረጃ እንደዚህ ካልሽ ደግሞ በማስረጃ አስረዳሻለሁ። እንደዚህ መሆን ምንም አያቃጥለኝም። እግዚአብሔር ይመስገን። እኔ የሚቃጠልም ሰው አይደለሁም፣ የምናደድም ሰው አይደለሁም። እውነቱን ልናገር መጥቻለሁ። እውነቱን እናገራለሁ ካልሽ ተናገሪ። እውነቱን ካልተናገርሽ እግዚአብሔር ግን አንድ ቀን ቆጥሮ አንድ ቀን ቀጥታ ስልኳን ስጭኝ። እኔ ቀጥታ ልደውልላት ለመስከረም ሳራ። እኔ ቀጥታ ያለው ችግር የለም። በውስጥ ላኪልኝ፣ ቀጥታ ስልኳን ላኪልኝ። ምንም ስልክ የላትም እኮ ቀጥታ ስልክ የላትም። በኢትዮጵያ ስልክ ነው ይሞላክ ማለት አካውንት ሲያዘጉ እየከፈትኩ ስመጣ አልጠፋም ስላቸው መጨረሻ ላይ እቺ ልናጠፋት የምንችለው ልጇን ከሰደብንባት ብቻ ነው የምጠፋው ብለው ነው። ልጇን ስንሰድብባት ተሸማቃ ትጠፋለች። ይሄ ግን አያሸማቅቀኝም። የሚያሸማቅቀኝ ቢሆን ኖሮ አልናገርም ነበር ሚዲያ ላይ። እኔ ጠላቴ አይደለም መጥቶ ያወራብኝ። ኦኬ እኔ ነኝ መጥቼ ነገርኳችሁ። ለሌሎች እናት ብርታት ለመሆን ነው። ሳይመን ሲወለድ አይሰማ እንደነበር ከአመት ከ6 ወሩ በኋላ መስማት እንደጀመረ ታሪኬን ያሳለፍኩትን ሁሉ የተናገርኩት እኔ ነኝ። ወድጄ ፈቅጄ ሌሎች እናቶችን ለማበርታት። ሌላ እናት በሯን ዘግታ የተቀመጠች እናት ካለች እንድትበረታ እንድትጀነግን፣ እኔን አይታ እንድትበረታ፣ እኔ ያረኩትን አድርጋ ለልጇ ለውጥ እንድታይ፣ ለሌሎች እናት ትምህርት ብርታት ለመሆን ነበር የተናገርኩት። አሁንም አይቆጨኝም፣ ወደፊትም እናገራለሁ። በዚህ የምጸጸት መስሏችሁ ከሆነ በመናገሬ በፍጹም በልጄ እንዳፍርበት ነበር የምትፈልጉት። ይናፍቃችኋል። በልጄ አላፍርበትም፣ እኮራበታለሁ። ነገ ትልቅ መድረክ ላይ ቆሜ የልጄን ታሪክ እናገራለሁ። ያውም ኢንተርናሽናል በሆነው ቋንቋ በእንግሊዝኛ ትልቅ መድረክ ላይ ቆሜ የልጄን ታሪክ በኩራት እናገራለሁ ለዓለም። ልጄም ስለ እኔ ስለ እናቱ በኩራት ለዓለም ይናገራል። ስንት ነገር በገዛ ዜጎቿ እንደደረሰባት፣ ምን ያህል እንደተወጋች፣ ለልጇ ምን እንደሆነች ታሪክ ነው፣ ይቀመጣል። አይክላውድ የያዘውን ነገር አይለቅም፣ ኢንተርኔት የያዘውን ነገር አይለቅም፣ ይቀመጣል። ያ ልጄ ግን አማርኛ አላስተምረውም። አማርኛ እያስተማርኩት ነበር፣ ሀሁ እያስተማርኩት ነበር። አቆማለሁ። አማርኛ አላስተምረውም። ልጄ እንደዚህ አይነት ክፋቶችን አድጎ በስልኩ እንዲያይ አልፈልግም። ከዛ የራሱን ማህበረሰብ ዜጋውን እንዲጠላ አልፈልግም። እንደዚህ ናቸው እንዴ ለካ ፈጣሪ በሰጠኝ ነገር ለካ ገና በ8 ዓመቴ ፎቶ የለጠፈው ይሰድቡኝ ነበር እንዴ ብሎ የገዛ ዜጎቹን እንዲጠላ ስለማልፈልግ አማርኛ አላስተምረውም። አማርኛ አስተምሪው ትሉኝ ነበር እናንተ፣ እያስተማርኩት ነበር። ከዚህ በኋላ ግን አይጠቅመውም። አማርኛ ስድብና መጥፎ ነገር ነው የሚያየው በአማርኛ። ይሄ ካልሰበረኝ ምንም እንደማይሰብረኝ ነው። ምንም ስስ ጎኔ የለኝም። ከዚህ በኋላ ስስ ጎኔ ያለቀ። ገደላችሁት። ስስ ጎኔን እንዳለ እናንተ ገደላችሁት። እድሜ ለእናንተ። አመሰግናችኋለሁ ጠላቶቼ ማለት ነው።
ስስጎኔን ጨረሱት። አመሰግናለሁ። ከዚህ በኋላ ስስጎኔ የለኝም። ስስጎኔ የሌለው ሰው ደግሞ አስቡት፣ ምንም አያስቆመው፣ ምንም አያስቆመኝ። ቴንኪውስ እንዲህ ስላጠነከራችሁ ስላጀገናችሁ።